ስምሽ ማን ነው? ዜማ ዜማማ ሲመሪ ስንት ልጅ አለሽ? እንዴ ልጅ የለኝም እኮ ነው። ዛሬ በጣም ፏ ብለሻል። የት ነው ሻወር የወሰድሽው? ቴዲ አፍሮ ቤት። እንዴት ነው ቴዲ አፍሮ ጋር ጎረቤት ናችሁ? አረ ጎረቤት ብለብስ ወልዱ እሺ አሁን ስንት ያክፍልሽ? እንዴ እኔ እኮ ትምህርት ቤት አልገባሁም እስታን እስቲ ሃሁ በይልኝ እስቲ ሃው ሄ ሆ ልደትሽ መቼ ነው የተከበረው? መስከረም 17 የመስቀል ቀን እና ደመራ በራችሁ? በስመ አብ ወልድ ምን ነው ሻማን የተበር ለልደትሽ የተከፈተልሽ ማትረሺው ዘፈን ናንዬ ናንዋ ወርቅ አልማስ ጌራዋ ናንዬ ናንዋ ወርቅ አልማስ ጌራዋ ፍቅርዬ የሚለውን ዘፈን እኔ ለልደትሽ እንደተከፈተ ሰምቼ ነበር። አረ ፍቅርዬ አልተከፈተም እንዴ ያብዱኪያ ፍቅርዬ ወየ ወየ እኔ አለ ወየ ወየ እኔና ፍቅርሃለሁ አንገናኝም ወይ ፍቅርዬ ወየ ወየ እኔ አለም ወየ ወየ እኔ ናፍቄሻለሁ አንገናኝም ወይ ማታ ቦታ ማታ ምረጥ አንድ ቦታ ፍቅርዬ ላይ ቸኩየለ ቦታ እንገናኝ ማታ ፍቅርዬ እና ታዲያ ፍቅርዬ ነው የሚባል ምን ሆንክ? አይ በጥፊ ተመትቼ ነው። አይዞህ እሺ እሺ እኔ እናት በጣም ጥሩ። ሌላስ ሙዚቃ የማን ትችያለሽ? ይጀማታ ነበር ትንሽ ጨለም ብሎ ከምወዳት ልጅ ጋር ነበረኝ ቀጠሮ። ታዲያ ምን ያደርጋል መጣሁ ተናድጄ ከምወዳት ልጅ ሰለጠዋት ሄጄ አያናድድም ወይ? አረ በጣም በጣም እንደዚህ ከሆነ ሁለተኛ አልመጣም። በጣም የሚገርም ነው። ግን ያው ያንቺን የመሸምደድ ችሎታ በጣም አደንቃለሁ። ነገር ግን እንደዚህ አይነት ሙዚቃዎች ለህፃናት ምንም ጥቅም የላቸውም። እንኳን ለህፃናት ለወጣቱም እየተመረጠ ቢሆን ጥሩ ነው። በሚቀጥለው ላንቺ እድሜ የሚመጥን ቆንጆ ሙዚቃ አስጠንተውሽ ሪከርድ ሰብረሽ በአዲስ ቀሚስ እንደምንገናኝ ተስፋ። እንዴት ነው ሱቅ ብትከፍቺ ምን ትሸጫለሽ? እንዶሚ ምናምን ምናምን። በአሁኑ ሰዓት አትራፊው ምን ይመስልሻል? ሱቅ ላይ የሚያተርፈው አብዱ የእናንተ ሰፈር አብዱ የእናንተ ሰፈር ዱቤ ይሰጣችኋል? አብዱ ዱቤ ዱይ አይያት። በጣም የምትወጂው ምግብ ምንድነው? ፓስታ። ፍቅር ምስሩን አምጪልኝ። እቴቴ ወጥ ነው ምስር ወጥን አያቷ በጣም አጣፍጠው ስለሚሰሩት እቴቴ ወጥ ነው የሚባለው። እነሱ ቤት ምስር ወጥ አይባልም፣ ነውር ነው። ምስር ወጥ ይባላል? አይባልም። ምን ወጥ ነው የሚባለው? እቴቴ ወጥ ነው የሚባለው። በቃ አሰማ። የት ስትሄጂ ነው ከንፈርሽን የምትቀቢው? እንዴ ይሄ እኮ ቻፕስቲክ አይደለም፣ ባዝሊን ነው። ባዝሊን ነው? ቻፕስቲክ የምትቀቢው የት ስትሄጂ ነው? እንዴ አንተ ጋር ነው። ሴት ነሽ ወንድ ነሽ? ሴት ነኝ። በምን አወቅሽ? እንዴ የሆነ ነገር ምን የሆነ ነገር የሆነ ነገር ነው። በቃ ምን ምን የሆነ ነገር ምን የሆነ ነገር ምን ሆነ? የሆነ
ነገር ነው ያወቅኩት። በሆነ ነገር ነው ያወቅሽው? ጥሩ። እኔም ወንድም ሆነን በሆነ ነገር ነው ያወቅኩት። እርግጥ ልክ ነሽ። ጥሩ ለሚዲያ የሚመጥን መልስ ነው። ኑሮ ተወዷል ምናምን እያለች በቀደም እኔ አስቤዛ በቃ በጣም መስማማቺ ዘይት 900 ብር ገባ አለች። በስመ አብ ወወልድ ወመንፈስ ቅዱስ ይገርዳል። አረ እንዴት ነው የሆናችሁት እናንተ? ኑሮ ተወዷል። እኛ አስፈር ቤቱን ጋር እንደመጣሁ ታውቃለህ? በዛ በኩል በመስቀሉ አልፈን መጣን ማለት ነው። እሺ ከዛ ራይድ ውስጥ ገባ። በራይዱ እንዴት ነው? ብዙ ነገር ይጠይቃል ማለት ነው። እሺ እንደኔ ማለት ነው። ማን ነው አሜን አሜን ይዞሽ ሄደው? ላምሪ ነግቢል ሸወድኩ በማርያም እጅ እንደዚህ ይቅርታ። የኢትዮጵያን ፖለቲካ እያመሰው ያለው ማን ነው? ድንጋይ ቅኔ ነው ገብቶ አይምንቴ ምኑ ነው የሚያሳዝንሽ? ያስቀኛል። ምንቴ ያስቅሻል? አሰኳል አሸቱ ገደልሽ ይበዛቅ። በስመ አብ